ሰላም እንዴት ናችሁ? የተከበራችሁ ውድ ተመልካቾቼ በያላችሁበት ሰላምታ ይድረስ ብያለሁ። ዛሬም እንደተለመደው አዲስ ቪዲዮ ይዘንላችሁ መጥተናል። የሰይጣን ጆሮ ይደፈንና ብዬ ልጀምር ይህንን ጨዋታ። አይበለውና ሰዎች በተለያየ ምክንያት ከፍቅር አጋራቸው ጋር የመለያየት እጣ ፋንታ ሊገጥማቸው ይችላል እና ብዙዎች የሚያስጨንቃቸው ነገር ይቺ ሰዓት ነች እና በጣም ከባድ ነው፣ በጣም ፈተና ነው እና የሚያነሱልን ጥያቄ ምን ላድርግ፣ ችላ ብሎ እየሄደ ነው ወይም ደግሞ ከኔ ለመሸሽ እየሞከረ አይኔ እያየ ልቤ እያወቀው ነው ያለው፣ ምን ላድርግ የሚል ጥያቄ ይጠይቃሉና ብዙ ጊዜ ተናግሬዋለሁ። ቀላል ምላሽ ነው የምንሰጣችሁ። በጣም መሰረታዊ ነገሮች እናነሳለን። እነዚህ ነገሮች የምነግራችሁ የሆነ ሰዓት የምትፈልጉትን አይነት የፍቅር ግንኙነት መፍጠር ስለሚችል ነው። የሚሆን እንኳን ከሆነ የተፈጠረው ነገር በሆነ ጊዜያዊ ስሜት በሆኑ ነገሮች ውስጥ የተፈጠረ ነገር ከሆነ ነገሩ ሳይባባስ ወደ ቀደመው ፍቅራችሁ እንድትመለሱ ወይም ያ ሰው አፉ በይኝ ይቅር በይኝ ብሎ አንቺ ጋር መምጣት እንዲችል ስለሚያደርጉት ነው የምነግራችሁ። አዳዲስ ተመልካቾች ካላችሁ ይህን ቻናል ሰብስክራይብ አድርጉ። ሰብለና በዛብህ ዩቲዩብ ቻናል ቀደምት ዩቲዩብ ቻናል፣ ነገር ግን ዘግይቶ ደግሞ እየመጣ ያለ አዲስ ቻናል ነው። ስለ ፍቅርና የፍቅር ጉዳዮች ስለ ጓደኝነት በጣም አውርተንበታል። ከሰዎች ጋር ቁጭ ብለን የተወያየንበትን ሀሳብ እኔ ይዤ እየመጣው ከእናንተ ጋር እናወራበታለን ብዙ ጊዜ። ስለዚህ አይበለውና የሰይጣን ጆሮ ይደፈን ብያለሁ። ልትለያዩ ነው፣ ችላ ብሎ እየሄደ ነው ልቡን፣ ወይም ደግሞ ልቤ የሚሰማኝ እንደዚህ አይነት ባህሪ ነው፣ ምን ላደርግ? ምንም አታደርጊም። ምነግራችሁ በጣም ወሳኝ ነጥቦች አሉ። አብራችሁን ቆዩ። ተመልሻለሁ ውድ ተመልካቾች። ቀደም ብለን ያነሳነው ሀሳብ እንግዲህ በፍቅር ግንኙነት ውስጥ ያሉ ሰዎች፣ በጓደኝነት ውስጥ ያሉ ሰዎች፣ ከዛም አልፈው ደግሞ ረጅም ጊዜን አብረው ማሳለፍ የቻሉ ጥንዶች ሊሆኑ ይችላሉ እና እንደዚህ አይነት ነገሮች ይፈጠራሉ። የሆነ ጊዜ ላይ ከሰዎች ጋር መሰለቻቸት ወይ መለያየት ነገር ምልክቶች ሊመጡ ይችላሉ። ሰዎች ሁልጊዜ አንድ አይነት ስሜት አይኖራቸውም፣ አንድ አይነት አጋጣሚዎች አይኖራቸውም። መጋጨቶች ወይም ችላ መባባል ሊመጣ ይችላል እና ምንድነው ማድረግ ያለብን እንደዚህ አይነት ሁኔታ ላይ ብላችሁ አንስታችኋል። የመጀመሪያው ነጥብ ማነሳላችሁ መተው ነው። አረ አንተ እንደምታስበው ቀላል ነው መተው ልትሉ ትችላላችሁ። ቀላል አይደለም። ግን የሰው ልጅ አስቦበት ከአንቺ ለመራቅ እየሞከረ ያለን ሰው ምን ልታደርጊው ትችላለሽ? እውነቱን ለመነጋገር ምንም ማድረግ አትችሉም። ሰው አስቦ ከእናንተ ሊርቅ ከእናንተ ሊሸሽ ከሞከረ የእሱ የህሊና ጉዳይ እንጂ የእናንተ ምንም አይነት አጥር ሊያስቆሙ አይችልም። መተው ስላችሁ ምን አይነት ነው መተው? ምን አይነት መተው ነው? ነገሮችን መመልከት መቻል አለባችሁ። ስለዚህ በዚህ ሰዓት ግን ለምንድን ነው እንደዚህ ሆንከው? ለምንድን ነው እንደዚህ እየተሰማ ያለው? ለምንድን ነው ባለፈው ከኔ እንደዚህ እየሞከርክ እየደበክ ያለው እየራክ ያለው እየሸሸ ያለው? ከዛም ደግሞ ካጠገባችሁ ርቆ ደግሞ በስልክና ምናምን ብቻ ማግኘት የምትችሉበት እድል ሲሆን ደግሞ በስልክና በሚሴጅ በጓደኛ በጎረቤት በቤተሰብ እንደዚህ አይነት ጓደኝነት ካላችሁ በኋላ ከፈጠራችሁ በኋላ እንዲህ አይነት ጫናና ጭቅጭቅ ችግር ውስጥ መግባት የለባችሁም። ቀደም ብዬ እንደነገርኳችሁ ሰዎች ፕላን አድርገው አስበው ከእናንተ ለመሸሽ ከሞከሩ ለምንድን ነው ብላችሁ ጉዳዩን ለማወቅ ብትፋለጡ፣ ስልክ ብትልኩ፣ ሚሴጅ ብትልኩ የምትፈጥሯቸው ነገሮች የባሰ ነገሮችን የሚያባብሱ እንጂ ያንን ሰው ወደ እውነት የሚያመጣ ወደ እናንተ የሚያመጣ አይደለም። ስለዚህ አንዳንዴ ሰዎች ችላ ብለው መሄድ ከጀመሩ እናንተም ተዋቸው። ዛሬ ሰዎችን መሳብ ችላችኋል፣ ነገም ሰዎችን መሳብ እንደምትችሉ ስለምታውቁ ያ ሰው ከእናንተ ለመራቅ እየሞከረ ነው፣ ትተውታላችሁ። ለምንድን ነው? ያለበትን ሁኔታ ማየት፣ ስፔስ መስጠት። ፈልጎ ላይሆን ይችላል፣ አስቦበት ላይሆን ይችላል፣ ወይም ደግሞ ፕላን አድርጎ ሊሆን ይችላል። ግን ጊዜ መስጠት፣ ትንፋሽ መስጠት ለሰዎች ጥሩ ነው እና አንዳንዴ ነገሮችን በዛው ልክ ማሳደድን ሳይሆን ተወት ማድረግ በተለይ ለሴቶች ጥሩ ነው። በዛ ስሜት ውስጥ መቆየት ቀላል ነው ወይ ከባድ ነው ወይ? እሱ ምንም አይነት መልስ የሚሰጠው አይደለም። በጣም እንደየ ሁኔታው የሚከብድም ነው እና ነገር ግን ማድረግ የምትችሉት የተሻለው ይሄ ስለሆነ ነው። ሁለተኛውን ነገር እዚሁ ጋር እያይዤ ልንገራችሁ። ሁለተኛው ነገር ደግሞ ትክክለኛ ስለመሆናችሁ እናንተ ማስተዋል፣ ማሰብ ወይም ማየት ትክክለኛ መሆናችሁን እስኪ ያረጋግጡ። ይህን ስላችሁ ከዛ ነገር ረገብ በሉና ራቅ በሉና የተፈጠረው ነገር ግን የምር በመካከላችን መለያየትን መፍጠር የሚችል ነው ወይ? የተነጋገራችሁበት ነገር ሊኖር ይችላል፣ የተገፋፋችሁበት ነገር ሊኖር ስለሚችል ያ ሰው ሲሄድ ወይም እናንተ ያ ነገር እንዲሆን መፈጠሩን ስታዩ በተረጋጋ ስሜት ለማሰብ ለማየት ሞክሩ። እስኪ ራቅ ካላችሁ በኋላ ካስተዋላችሁ በኋላ ምንድን ነው የሆነው? ሰዎች ከስሜታዊነት ሲወጡ እውነታውን ያውቃሉ። ብዙ ጊዜ ራሳችንን ካልዋሽን በስተቀር የተፈጠረው ነገር የምር ለኔ እና እሱ መራራቅ ትክክለኛ ምክንያት ነው ወይ?
ይሄ በቂ ነው ወይ? እኔስ ትክክል ነበርኩ ይሄን ማለት መሆኑ ይሄ ነገር ልክ አይደለም ወይ ብሎ ለማየት ትክክለኛ መሆንን ይፈልጋል። ስለዚህ ራቅ ማለታችሁ፣ ለሰዎች ጊዜ መስጠታችሁ፣ ዝም ማለታችሁ፣ በሁኔታዎች ተወት ማድረጋችሁ ነገሮች እየተካረሩ ሲሄዱ አስተውላችሁ እውነተኛውና ትክክለኛውን ነገር ለማየት ትችላላችሁ ማለት ነው። እነዚህ ነገሮች ምነገራችሁ የሆነ ሰዓት የምትፈልጉትን አይነት የፍቅር ግንኙነት መፍጠር ስለሚችል ነው። የሚሆን እንኳን ከሆነ የተፈጠረው ነገር በሆነ ጊዜያዊ ስሜት በሆኑ ነገሮች ውስጥ የተፈጠረ ነገር ከሆነ ነገሩ ሳይባባስ ወደ ቀደመው ፍቅራችሁ እንድትመለሱ ወይም ያ ሰው አፉ በይኝ ይቅር በይኝ ብሎ አንቺ ጋር መምጣት እንዲችል ስለሚያደርጉት ነው ምነግራችሁ። ስለዚህ በሰከነ መንገድ ራቅ ብላችሁ ስትረጋጉ እውነታውን ለማወቅ ትክክለኛ ስሜታችሁን ለማወቅ ሞክሩና ያ ነገር ያረጋችሁት ነገር ልክ መሆን አለመሆኑን ለማወቅ እድል ይሰጣችኋል። ምናልባት የመገናኘት እድል ሲኖራችሁ ምን ማድረግ እንዳለባችሁ ስለምታውቁ ማለት ነው። ይሄ ሁለተኛው ነው። ሶስተኛውና መሰረታዊ ነገር ደግሞ ሁልጊዜ በየቪዲዮዎቼ ማለት እችላለሁ። በነገራችሁ ላይ አሁንም ብታዩቸው ትልልቅ ቪው ያገኙ ቪዲዮዎቼ ከ800 ሺህ በላይ ያገኙ ወይም ደግሞ 300 እና 400 ሺህ በላይ ተመልካች ያላቸው ቪዲዮዎቼ ውስጥ ሁሌ የማነሳው ራስሽ ላይ ትኩረት አድርጊ። በቃ የተፈጠረው ነገር በመካከላችሁ መለያየት ከሆነ ከአንቺ እየሸሸ እያመለጠ ወይም ችላ እያለሽ ከሆነ ያንን ሰው የመከተልና የማሳደድ ሳይሆን ራስ ላይ ትኩረት ማድረግ ልመዱ። ብዙ ጊዜ አንስቼዋለሁ። ጠንካራ ስትሆን ሴት ልጅ ራሷን ስታይ ራሷን መጠበቅ ስትጀምር ወደ ራሷ ስትመለስ ብዙ ጊዜ ጠንካራ መሆን ስትችል የብዙዎችን ትኩረት መሳብ ትችላለች እና ያሉ ክፍተቶች ካሉ ማስተካከል ትችላለች። ራስሽን መጠበቅ ትችላለች። ራስሽን የምታስተካክይበት ጊዜ ያገኘሽ ማለት ነው። ያኔ የእሱን አይደለም የሌሎችን ትኩረት መሳብ የምትችይበት ቁመና ላይ ትገኛለች። ስለዚህ ራሳችሁ ላይ ትኩረት አድርጉ። በብዙ ነገር እንደየቪዲዮዎች አንስቼዋለሁ። ኢኮኖሚካሊ ሴት ልጅ ምን ያህል ራሷን ጠንካራ ማድረግ አሁን ፈታኝ ሁኔታ ላይ እንደሆነ፣ አሁን ግዴታ እንደሆነ በተደጋጋሚ አንስቼዋለሁ። የምትመርጠውን ህይወት መኖር የምትችለው በሰዎች ፋይናንስ ሳይሆን ራሷ ጠንካራ መሆን ስትችል ነው። ካልሆነ በሰዎች የተቀባይነት ወይም ደግሞ ተከብራ የምትፈልገውን አይነት ህይወት መምራት አትችልም። ጥገኝነት በጣም መጥፎ ነው። አራተኛው ደግሞ ብዙ ጊዜ ይደረጋል ግን ልክ ባልሆነ መንገድ የምታደርጉት ነው። ከሰዎች ጋር መተዋወቅ፣ አዲስ ህይወት መጀመር፣ ወደ ራስሽ መመለስ ከሚለው ስሜት ጋር የሚመጣ ነው። ይሄ ምን ማለት ነው? ለምሳሌ ሰዎችን መተዋወቅ አለብሽ። በስራ በብዙ መንገድ ሊሆን ይችላል። አዳዲስ ሰዎችን ተዋውቁ። አዳዲስ ህይወት እየቀጠለ እንደሆነ ማሳየት የሚችሉ ተግባራትን ማከናወን መቻል አለባችሁ። ያ ደግሞ አሁን ጊዜው እንደምታውቁት ሁሉም ሰው አንድ ቤት ውስጥ የሚኖርበት ዘመን ነው ማለት ይቻላል። የማንኛውንም ሰው አሁናዊ ሁኔታ ላይፉን የምናይበት ዘመን ላይ ስለሆነ ያለሽበት ሁኔታ በዚህ መንገድ ይታያል። ብዙ ሰዎች ይህንን ግን በተሳሳተ መንገድ ትተረጉሙታላችሁ። ከሆነ ሰው ጋር ስትጋጩ አዲስ ሌላ ሰው ለመያዝ ያንን ሰው ከሌላ ሰው ጋር ሆኛለሁ እኔም ሰው ማግኘት እችላለሁ የሚል እኔም ተፈላጊ ነኝ የሚል ስሜት ለማሳየት ከማይሆኑ ሰዎች ጋር ትገጥሙና ልክ ያልሆነ ነገር በህይወታችሁ ውስጥ ልታረጉ ትችላላችሁ። ነገም የማይጠቅማችሁ አሁንም የሚጎዳችሁ ነገር ማለት ነው። እሱን ሳይሆን አዲስ ህይወትን ማሳየት መቻል አለባችሁ። ህይወት ይቀጥላል። በዛ የተሰበርሽበት ሁኔታ ላይ ሳይሆን ያለሽው እየቀጠልሽ ነው። አዳዲስ ነገሮችን እንደገና እዚህ ላይ የሚጨምርላችሁ ነገር ደግሞ ብዙ ጊዜ ሰዎች ወይ በተለይ ሴቶች ከጓደኞቻቸው ጋር የሚያሳልፏቸው የሚያከብሯቸው ፕሮግራሞች አሉ። ለምሳሌ በጋራ የምታከናውኗቸው ጊዜ የምታሳልፉበት በጋራ የሆነ የምትዝናኑበት የምታሳልፉበት ምሽት ጊዜያት ቦታዎች ሊኖሩ ይችላሉ። ከሆነ ሰው ጋር ሲጋጩ እንደዚህ አይነት ኢቨንቶች ሲቀጥሉ እነሱ ወደ ኋላ ይቀራሉ። አልመጣም ብለው ማለት ነው። አልሄድማ እሱ ስላለ ከእሱ ጋር ስለተጣለው እንደዚህ ሆኑ ምናምን። ይሄ አይሰራም። ብትችሉ እንዲያውም ከሌሎችም ሰዎች ጋር በዙሪያችሁ ካሉ ሰዎች ጋር እዛ ቦታ ላይ መገኘት መቻል አለባችሁ። ሲያያችሁ ያንን ኮንፊደንሳችሁን ያ ህይወት እንዴት እየቀጠለ እንደሆነ ኢቭን እንዲሁም ከሌላ ሰው ጋር ራሱ እዛው አካባቢ ከአዳዲስ ሰዎች ጋር ቢያዩዋችሁ እንዳልኳችሁ ይህንን በጤነኛ መንገድ ይዩት። ቢያዩዋችሁ እንዴት ብለው ራሳቸውን ይጠይቃሉ ወንዶች። ብዙ ጊዜ ወንዶችን በባህሪያችን የነሱ የሆነን ሰው የሆነ ሰዓት ላይ ከሌላ ሰው ጋር ደስተኛ ሆነው ማየት ሊያስቀናቸው ይችላል። ያንን ሰው የመመለስ ፍላጎት ሊኖራቸው ይችላል። ምክንያቱም ሁልጊዜ ከሰዎች ሁልጊዜ ታግሎ ሁልጊዜ ከሆነ ነገር ላይ ማሸነፍ ስለሚፈልጉ ማለት ነው። እና እሱ የመሸነፍ ስሜት ሊፈጠር ስለሚችል ብዙ ጊዜ እንዴት ብለው ወደ የመጠየቅ ነገር ውስጥ ይመጣሉ። እና እንደዚህ አይነት መድረኮች ከመቅረት ይልቅ መገኘታችሁ በጣም ውጤታማ ነው። እናንተ ያላችሁበትን ሁኔታ ጥንካሬያችሁን፣ አቅማችሁን፣ ህይወት እየቀጠለ መሆኑን ማሳያ መድረክ ነው።
ስለዚህ እንደዚህ አይነት ቦታዎች መቅረት ሳይሆን እንደውም ይበልጥ በአዲስ መንፈስ በአዲስ ህይወት ራሳችሁን የተሻለ ሰው አድርጋችሁ መገኘት መቻል አለባችሁ ማለት ነው። ምክንያቱም እዛ ስለቀረሽ ወይም የሆነ ነገር ስላረግሽ አዝኖልሽ ምናምን እንደዚህ አይነት ነገር ሰበርኳት ተጎዳች ብሎ ወደ ኋላ ሊመለስ የሚችል ሰው የለም። ወደፊት ከሚሄዱ ሰዎች ጋር ነው ሰው የሚሄደው። በባህሪው ሰው እንደዛ ነው። ወደ ኋላ ከቀረሽ በሱ ምክንያት ከሆነ በማንም ምክንያት ከሆነ የሆነ አሸነፈ ወይ የሆነ ሰው አለፈ ሌላ ስቴፕ ላይ ነው፣ አንቺ ገና ነሽ። እሱ ስሜት እንዲያው ዞሮ እንዳያያችሁ ነው የሚያደርገው። ይህንን ነገር ማሰብ መቻል አለባችሁ። ሌላኛውና ደግሞ በጣም ያልተለመደ የሆነው ነገር እዚህ ጋር የግድ ማድረግ ያለባችሁ ከሰዎች ጋር ስትለያዩ ተጋጭታችሁ ወይ በሆነ መንገድ ተደባብራችሁ ምን በለው ከሰዎች ጋር ስትራራቁ ስለዛ ሰው ጥሩ ነገሮችን ማውራት ልመዱ። ይሄ ብዙ ሰዎች የማያደርጉት ነው። ችግራቸውን የደረሰባቸውን ነገር ለማሳየት የዛን ሰው ጥፋት የዛን ሰው ችግር ከፍ አድርገው ለሌሎች ሰዎች እዚህ ጋር መቁሳችሁ ችግራችሁን ለቅሷችሁን ወይም ብሶታችሁን ግጭታችሁን ለሰዎች ከመንገር ወደ ሶሻል ሚዲያ ከማውጣት በምሬት እንዲሆንኩ እንዲተሰበርኩ እንዲያረገኝ የሆነ ሰው እንዲፈርድበት የሆነ ሰው ውሳኔ እንዲሰጥ ሶሻል ሚዲያ ላይ ምንም የምታገኙት ነገር ማንም ለማንም የሚወስንበት አንዱን ተጓጁ አንዱን ተጠቃሚ የሚያደርግ ሰው ዳኛም ፈራጅም ስለሌለ እንደዚህ አይነት ነገሮችን ወደ አደባባይና ወደ ሰው ከማውጣት ይልቅ አብሯችሁ ስለነበረ ሰው የሚጠይቃችሁ ሰው ካለ ሁልጊዜ ስታወሩ ስለነዛ ሰዎች ያላቸው መልካም ነገር አውሩ። ስለነዛ ሰዎች ጥሩ ነገሮችን ማውራት ልመዱ። ራስን መሆን፣ እንደዚህ አይነት ነገሮችን መጠቀም፣ ራስን መለወጥ፣ ራስ ላይ ትኩረት ማድረግ፣ የመሸነፍና የመሰበር ስሜትን አለማስተጋባት እነዛን ሰዎች መሳብ ስለሚችል ስለዚህ እናንተ ይህንን ማድረግ አለባችሁ። ጥሩ ነገሮችን አድርጉ። ምናልባት እንኳን አጋጣሚዎች ነገሮች የተስተካከሉ ሁኔታዎች ልክ እንዳልሆኑ ሰዎች ሲገባል የመመለስ እድል ቢፈጠር እንኳን ይሄ መልካም ነገራችሁ እናንተ የምታደርጉ ሰዎች ጋር የላካችሁት መልካም ነገር ያወራችሁት መልካም ነገር እንድትራራቁ ያደርጋችሁም ይበልጥ እንድትገናኙ ያደርጋችኋል። ስለዚህ ስለነዛ ሰዎች መጥፎ ነገር አታውሩ። ብትጣሉ ብትለያዩም እንኳን በተለይ በፍቅር ህይወት ላይ የነበራችሁ ሰዎች በጓደኝነት ላይ የነበራችሁ ሰዎች ይሄ በጣም መሰረታዊ ነገር ነው። ስለዚህ ብዙ ሰዎች ጠይቃቸዋል። እያወቅኩት ነው ከኔ ጋር መሆን እንደማይፈልግ እየገባኝ ነው ችላ እያለ ነው እያላችሁ ያላችሁ ሰዎችን በስሜታቸው ልክ ያዟቸው። ይህንን ማድረግ መልመድ አለባችሁ። ምክንያቱም ማንም የማንም ሰው ግዴታ ሆኖ የተፈጠረ ሰው የለም። ዛሬ አብሮሽ የነበረ ሰው እስከ መጨረሻው ይኖራል ማለት ላይሆን ይችላል። ማን ወደፊት ህይወቶች ላይ ማን የቤተሰቦችሽ አባል ሊሆን እንደሚችል ማን ያንቺ ህይወት እንደሆነ የሚታወቀው አሁን እጅሽ ላይ ባለው ነገር አይደለም። እሱ ከፈጣሪ ጋር ህይወት የምትሆኑበት አጋጣሚ ይኖራል። ግን ሁልጊዜም ራሳችሁን በመለወጥ መልካም ነገሮችን በማድረግ ጥሩ ነገሮችን በመናገር ባለመሸነፍ ስሜት መቀጠል መቻል አለባችሁና ራሳችሁ ላይ ትኩረት ማድረጋችሁ ብዙ ጊዜ ደግሞ ዛሬ ሳባችሁት ሰው አለ ያንን ሰው ወደ እናንተ አምጥታችሁታል። ነገም በዚሁ ቁምና ሌሎችንና መሰል ሰዎችን መሳብ እንደምትችሉ ማወቅ አለባችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ እንገናኛለን። የፍቅር እንግዳችን የወደፊት እቅዳችን ነው። አንዳንድ ነገሮች እያስተካከልን ነው። በቅርቡ የፍቅር እንግዳ ይኖረናል። በህይወታችሁ ውስጥ ላወራለት የምፈልገው ፍቅር አለ የፍቅር ታሪክ አለ የምትሉ ሰዎች ካላችሁ የፍቅር ታሪክ ብቻ የሚወራበት መድረክ የሰብለና በዛብህ የፍቅር ቤተ መጻሕፍት እዚህ ነው መድረኩና ወደኛ ኮመንት ጻፉ፣ ስልካችሁን ላኩልን፣ እናገኛችኋለን። ይመቻችሁ። ሰብለና በዛብህ